ልመና ወደ ዓለም ባንክ ሄድን። ግልገል ግቤ አንድ ሲሰራ ግልገል ግቤ አንድ ሲሰራ ያጋጠመን ትልቁ ችግር የዓለም ባንክ ምንድነው ምን ልታረጉት ነው 180 ሜጋዋት የት ልታስገቡት ነው ብለው ነው የጠየቁን። ልትጠቀሙበት አትችሉም፣ ይሄ ዋይት ኤሌፋንት ፕሮጀክት ነው። 180 ሜጋዋት በ30 እና ምናምን አመት የገነባችሁትን 50% በአንድ ጊዜ እንጨምር ማለት ምን አይነት ጅልነት ነው? እንደምንም ዲማንድ ሊጨምር ይችላል ምን ተብሎ ግልገል ግቤ አንድ ተሰራ። ግልገል ግቤ አንድ እንደምንም ተንገራግጨን ከሰራን በኋላ በዚህ መልኩ መሄድ እንደማይቻል ለኛ ግልጽ ነው። ኢኮኖሚያችን ሊያድግ በሚችለው ፍጥነት ኤሌክትሪሲቲ ማመንጨት እንደማንችል ግልጽ ነው የነበረው። ወዲያው ነው የጀመርነው። 180 አያስፈልጋችሁም እያለ ወርልድ ባንክ እየተንጫጫ ባለበት 460 ሜጋዋት ግድብ ወዲያው ነው የጀመርነው። እዛው ስንጀምር ዓለም ባንክ እንደማያበድረን ግልጽ ነው። ምክንያቱም እብደት ነው። እንኳን 460 180 የማያስፈልገን። ከዛም ከራሳችን ገንዘብ እየላጨን ምናስቀራትን ተጠቅመን እንሰራለን ብለን ነው የገባን።